የነበረው ድባብ እንባ እየተራጩ ያሳዩት ፍቅር የሁለቱ ህዝቦች አብሮነትና አንድነት ምን ያክል ጥልቅ እንደሆነ ለሁላችንም ትምህርት የሰጠ ነበር። እንግዲህ ብዙ ጊዜ የአማራንና የኦሮሞን ህዝብ በሰርገኛ ጤፍ እየተመሰለ ይነገራል። ሰርገኛን ጤፍ በወንፊት ልትለዩ አትችልም። ሰርገኛ ጤፍ አብሮ ይፈጫል፣ አብሮ ይቦካል፣ አብሮ ይጋገራል፣ አብሮ ይበላል። ይሄም ህዝብ እንደዚህ ሆኖ አንዱ ከአንዱ እንዳይለይ ሆኖ የተዋደደ ህዝብ ነው። በረጅም ጊዜ ታሪክ ዘመን ውስጥ አብሮ በመኖር በመደመር አብሮነት ምን ያክል ጉልበት እንደሆነም ጥሩ ማሳያ የሚባል ህዝብ ነው። አብረን በነበርንባቸው በተደመርንባቸው እና በተሳተፍንባቸው ቻሌንጆች ሁሉ አሸናፊ ሆነን የወጣንባቸው ዘመኖች ታሪክ ይናገራል። ለምሳሌ የፋሲልን ቤተመንግስት ብንወስድ ቤተመንግስቱ ግንባታ የአቶ ስስኒዮስ ልጅ የሆኑት አቶ ፋሲል ከኦሮሞ ቤተሰብ ጋር የሚጋራ የደም መጋራት ያላቸውና ቤተመንግስቱ በመገንባት ብቻ ሳይሆን በኋላም በርካታ የወሎ የሱልጣን ሞጋሳ ወታደሮች ጥበቃ እንዳደረጉና አሁን ጎራድ በሚባለው አካባቢ በርካታ የኦሮሞ ተወላጆች በጎንደር አካባቢ እንዳሉ ይነገራል። ቤተመንግስቱ የዚያ ዘመን ታሪክ ብቻ አይደለም፣ ተሻጋሪ ነው። ለኛም ዛሬ ቅርስ ነው። ያንን ገንብቶ ጠብቆ ለማሸጋገር የሚያስችል ብቃት የወጣው ከመደመር ነው። ኋላም የአድዋን ውጊያ ብንወስድ ኢትዮጵያና ጣሊያን በነበራቸው ቁመናና አቅም ተዋክተው አንደኛው ማሸነፉ ለማንም ተራ ግምት መሆን የነበረበት ነው። ይሁንና የህዝቦች መደመር የህዝቦች አንድ መሆን በአድዋ ድልም በአፍሪካ በጣም ድንቅ የሚባል ራስ የመከላከል ዘመቻ አካሂደው ማሸነፍ ችለዋል። ይሄ ሁሉ ጊዜ ታሪክ የሚያረጋግጠው ነገር ስንደመር አንድ ስንሆን ማንኛውም ችግር ለመሻገር ለማለፍ የሚያስችል ብቃት እንዳለን፣ ስንበተን ስንለያይ ደግሞ በዚያው ልክ የምንጠቃና የምንጠፋ መሆናችንን የሚያሳይ ነው። የሁለቱ ህዝቦች ታሪክ አጠቃላይ የኢትዮጵያ ህዝቦች ታሪክ በመደመር ውስጥ በመዋሃድ ውስጥ ጉልበት፣ ኃይል፣ ብቃት የሚፈጠር ስለሆነ ይሄኛው ያሁኑ ጉዟችንም ያንን ታሪክ ያንን ጅማሮ ያንን አንድነት ለማጠናከርና ወደ ላቀ ደረጃ ለማሸጋገር እንደ ድልድይ ሆኖ የሚያገለግል ይሆናል ተብሎ ይገመታል። እስካሁን ያለውም ውጤት እሱን የሚያመላክት ነው። መልካም እንግዲህ እርሶም እንዳሉት የአማራና ኦሮሞ ህዝቦች ለረጅም ሀገሪቱ እንግዲህ የለውጥ ሂደት ላይ ነው ያለችው። በሀገሪቱ ደግሞ የተለያዩ ችግሮች ይነሳሉና ግንኙነት አሁን ብዙ የተለመደ አይደለም ከዚህ በፊት ማለት ነውና እንደዚህ አይነት መድረኮች መዘጋጀታቸው የሁለቱን ህዝቦች ማህበራዊ መስተጋብር በማጠናከር በኩል የሚኖረው ፋይዳ ምንድነው? ፋይዳው በጣም ከፍተኛ ነው። ምክንያቱም ትናንትና ውስጥ ያለው ተግዳሮት ያለው ችግር ያለው ሽንፈት ተምረንበት ወደ ነገ የማያሸጋግረን ከሆነ ፋይዳ የለውም። የትናንትናን ችግር የምናነሳበት ዋነኛው ምክንያት ዛሬ ፍርድ ቤት ሄደን ሞግተን ለመክሰስና ለመርታት አይደለም፣ አጥፊዎቹም ጠፊዎቹም ስለሌሉ። የትናንትናን ጉዳይ የምናነሳበት ዋናው ምክንያት ያ ታሪክ እንዳይደገም ከዛ ጠባሳ የተሻለ ነገር መስራት እንድንችልና የታሪክ ጠባሳ ድግግሞች እንዳይፈጠሩ ለመከላከል ነው። በእኛ ህዝብ መካከል አንድ በሆነባቸው ጊዜዎች ያስገኘናቸው ድሎች እንዳሉ ሁሉ ጥሩ በማይባሉ ጊዜዎች ደግሞ አልፎ አልፎ የታዩ ጠባሳዎች አሉ። እነሱ በአማራም በኦሮሞ ህዝብ ባህል መሰረት የሚሽሩ ናቸው። ሁለታችን የሽምግልናና የጃርሱማ ባህል አለ። አንዱ ይወድል አንደኛው ካሳ የሚከፍልበት ስርዓት አለ። ያንን ሞር ያጎለበትን ያሳደግን አንድነታችንን እናጎለበትበት ነገር ካልተጠቀምንበት በስተቀር ታሪክን ብቻ መነሻ አድርገን በማናቀውም ጉዳይ እየተባላን የምንቀጥል ከሆነ ጥፋቱ ቀጣይ ይሆናል። እሱ ብቻ አይደለም ችግሩ፣ የመገዳደል የመጠፋፋት ክፋትን ታሳቢ ያደረገ ማንኛውም ነገር መጥፎ የሚያደርገው ነገር ዋናው ጠንሳሾቹ ሳይሆኑ የማያውቀው ሰው ሁሉ ተበዳይ መሆኑ ነው። የኦሮሞና አማራ ፖለቲከኞች ወይም የላቤር ፖለቲከኞች በሚያደርጉት አለመግባባት ተራው አርሶ አደር ተራው ላብ አደር አርሶ ጥሮ ግሮ የሚኖረው ሰው የሚጎዳ መሆን የለበትም። ስለዚህ የዚህ ኮንፈረንስ የዚህ መገናኘት ዋነኛ ዓላማ ታሪካችን አልሚም አጥፊም ነገር የያዘ ነው። በአብዛኛው የጎላው ፓርት ግን ልማቱ ነው፣ አንድነቱ ነው፣ ሰላሙ ነው። አልፎ አልፎ የሚያጋጥመንን ችግር ዋና መነሻ አድርገን ለሌላ ግጭት የምንደረደር መሆን ስለሌለብን ከዚያ ለመማር ሽማግሌዎች ሐሳብ እንዲካፈሉ ታሪክን እንዲያነሱ ምሁራን የሁለቱ ህዝቦች ታሪክና መጣጥን እንዲያዩ
የፖለቲካ አመራሮችም በዚህ ውስጥ በርካታ ትምህርት ወስደው እንዲገለገሉበት የሚያስችል ኮንፈረንስ ነው እየሆነ ያለው። ይህ በጣም ውጤታማ ነው። ከሌሎች ክልሎች ከሌሎች ህዝቦች ጋር ተጠናክሮ መቀጠል አለበት። ኢትዮጵያ ሁላችሁም እንደምታውቁት በአፍሪካ ሌሎች ዜጎችን በመቀበል አንደኛ የሆነች ሀገር ናት። አገሮች ግጭት ሲያጋጥማቸው ተስፋ ጥለው የሚመጡባት ሀገር ኢትዮጵያ ነች። ዛሬ ሳይሆን ከሺህ ዓመታት በፊትም ጭምር። ዛሬም ቢሆን በአፍሪካ ውስጥ ከፍተኛ ስደተኛ ያለበት ሀገር ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ የመቀበልና ችግር ጊዜ ሰዎች እንዲያልፉ የሚያደርግ ባህል ካለን እንዴት እኛ አንዳችን ለአንዳችን ያን ማድረግ ይሳናል የሚለው ጥያቄ ለበርካታ ጊዜያት ሲነሳ የነበረ ነው። መቆም ያለበት ሐሳብ ነው። ማንኛውም ዜጋ ከአንድ ቦታ ተንቀሳቅሶ ሰርቶ በሰላም እንደ ሀገሩ ተሰምቶት ወጥቶ እንዲገባ እንደዚህ አይነት መገናኘትና መስተጋብር አስፈላጊ ስለሆነ አልፎ አልፎ እየተገናኙ እየተወያዩ ሐሳብ መለዋወጥ የነበረውን ግንኙነት ይበልጥ የሚያዳብር ስለሆነ ይሄኛውም ኮንፈረንስ በዚያው ታሳቢ ተደርጎ የመጀመሪያም ቢሆን ተጠናክሮ የሚቀጥል ተደርጎ ቢወሰድ መልካም ነው። ፋይዳውም ከፍተኛ ነው የሚል እምነት ነው ያለኝ። በኢኮኖሚ እንኳን ተወዳዳሪ ለመሆን ከፈለግ ታሪክን እያወራን የምንቀመጥበት ጊዜ አይደለም። ስራ ያስፈልጋልና እንደው በታሪክ እየተወቃቀሱ ከመኖር ሰርቶ በህብረት ሰርቶ የመለወጥ ሀገርን በጥሩ ጎን በማስነሳት በኩል እንደው ኦህዴድ ምንድነው አሁን እየሰራ ያለው? እንግዲህ እኛ እያሰብን ያለነው ቀና ልቦና የተከፈተ ልቦና ያለው ማንኛውም ዜጋ ሊያስብ የሚችለው ታላቁ ድል ታላቁም ትግል ያለው በፍቅር ውስጥ ነው፣ በጥላቻ ውስጥ አይደለም። ራስን ማሸነፍ ለመስጠት መዘጋጀት፣ ጸብን በሰላም ጥላቻንም በፍቅር ለመመከት የሚያስችል ቁመና መያዝ። ብዙ ጊዜ ኔጌቲቭ አስተሳሰቦች ክፉ አስተሳሰቦች ተደጋግመው ሲነገሩ በውስጣችን እየጎለበቱ እኛንም ክፉ እንዳያደርጉን መጀመሪያ ቀና ልቦና መያዝ ያስፈልጋል። የዛ የቀና ልቦና ውጤት ጉዞ ቀላል ሆኖ ሳይሆን አድካሚ ጉዞ፣ ራስን ማሸነፍ ራስን መግዛት የሚጠይቅ ጉዞ፣ ነገር ግን ውጤት ደግሞ ያማረ ነው። ለኛ ብቻ ሳይሆን ለልጆቻችንም ጭምር። ታሪክ መማሪያ ሲሆን ለነገ ድልድይ የምንሰራበት ሲሆን ጠቃሚ ነው። ታሪክ ዛይን የሚያበላሽ ከሆነ ግን አደገኛ ነገር ነው። አሁን ያለው የኢትዮጵያ ፖለቲካም ሲታይ በአብዛኛው መልካም ነገርን የሚደምር አቅም ሳይሆን ያለችን ትንሽ ስንክሳር ያለችን ትንሽ ጥፋት የሚያጎላና የበለጠ ችግር ለመፍጠር የሚታትር ሆኖ ይታያል። ይሄ አደገኛ ነገር ነው። በተለይ ወጣቱ በከፍተኛ ደረጃ ማስተዋል የሚገባው ነገር ከታሪክ ተምሮ ራሱን ለመለወጥ ራሱን ለመቀየር የማይጠቀምበት ከሆነ ታሪክ የጥፋት ምንጭ ከሆነ ታሪክ አይደለም። እኛ አሁን በፖለቲካ ስልጣን ላይ ያለን ሰዎች እቺን አገር በትውስት ከልጆቻችን የወሰድናትን አሳምረን አስውበን አስተካክለን ማሸጋገር ግዴታ አለብን። ከኛ በላይ ግን ተቀባዩ ዜጋ ማስተዋል ያለበት ነገር ያዋሰውን አገር መረከብ ብቻ ሳይሆን መስራት፣ በዚያም መኖር፣ እንደገና ማሸጋገር ይጠበቅበታል። ድርብ ኃላፊነት ነው ያለበት። አሁን ያለው ወጣት ሌላ ሀገር የለውም። አሁን ያለው ወጣት ሌላ የሚያስባት ሀገር ያለች እንደሆነ ለመማር ገንዘብ ለማግኘት ይሆናል እንጂ የመጨረሻው ማረፊያ የራሱ ሀገር ናት። እቺን ሀገር በትክክል አሁን ካለው መቀበል፣ መረከብ፣ መስራት፣ በዚያም መገልገልና መልሶም ለሚቀጥለው ማስረከብ ግዴታው መሆኑን ማሰብ አለበት። በምክንያት የሚሞግት ነገሮችን በምክንያት የሚያይ ባልታመነ መረጃ ባልታመነ ዳታ ለጸብ ራሱን የሚያዘጋጅ ሳይሆን እውነተኛ መረጃ ቢመጣ ሁለት ሶስት አማራጭ አይቶ ለተሻለ ነገር ራሱን የሚያዘጋጅ መሆን አለበት። ሁል ጊዜ ወደ ኋላ መለስ ለምናየው ነጋችንን ለመስራት መሆን አለበት። ነጋችንን የሚያበላሽ ኋላ ተገቢ ስላይደለ መሆን ስለሌለበት ወጣቶች ከማንም በላይ ይህ ሀገር የነሱ ነው። መጠበቅ ያለባቸው መንከባከብ ያለባቸው እነሱ ናቸው። ያላቸውን ጉልበት በመደመር ለልማት ለሰላም በጣም ውብ ለሆነች ሀገር ቢገለገሉባት ጠቃሚ ነው የሚል ሐሳብ ነው ያለኝ። ስለዚህ ታሪክን ማየት ያለብን ምን ተምረን ነገን አስውበን እንሰራበታለን በሚል እይታ እንጂ ለልጆቻችን ክፉ ነገር በማውረስ እነሱም እየተባሉ እንዲቀጥሉ ማድረግ አይደለም። መበላላት፣ መጠላላት፣
ክፉ መተያየት መቆም አለበት። አሁን ዛሬ ያየነው ደስታ፣ ትናንት ያየነው ደስታ እንባ መራጨቱ ሁሉ ጊዜ የሚቀጥል ሁሉም ህዝቦች፣ ሁሉም ክልሎች በዚሁ ስሜት አብረው የሚኖሩ ሲሆን ኢትዮጵያ እንደተባለውም ትልቅ ሀገር እንደተባለውም ውብ ሀገር ትሆናለች። ነገር ግን የራሷን ሰላም የራሷን ልጆች አቅፋ ማኖር የማትችል ሀገር ከሆነች ማንም የማይፈልጋት ሀገር ነው የምትሆነው። ጉዳዩ ሰፊ ሀገር ስላለን ወይም ሪሶርስ ስላለን ብቻ አይደለም። እዛ ውስጥ በሰላም ወጥተን እንገባለን ወይ፣ ወጥተን ስንገባ ስጋት የለብንም ወይ የሚለው ጉዳይ በጣም ወሳኝ ነው። ይህንን ማድረግ ያስፈልጋል። በእኛ ሀገር ያለው የታሪክ እይታ ከፖለቲካ አመራሮች ከአካዳሚሻኖች የሚነሳ ነው። በአሜሪካን ሀገር ውስጥ ከህገ መንግስታቸው በፊት ትልቅ ጭቆና ነበረ። ያ ጭቆና በከፍተኛ ሁኔታ በትሩን ያሳረፈው በጥቁር ህዝቦችና በአይሁድ ህዝቦች ነው። እነዚህ ሁለት ህዝቦች ህገ መንግስታቸው ሁሉም ዜጋ እኩል ነው ብሎ የዲሞክራሲያዊ ስርዓት ሲጀምሩ ጥቁሮችም የወሰኑት ውሳኔ ነበራቸው፣ ጁዎችም ውሳኔ ነበራቸው። የጁ ህዝብ የወሰነው ምንድነው? የትናንትና ታሪክ የምንማርበትና ነገን የማያጨልም ነገን የማያጠለሽ የማያበላሽ መሆን አለበት ብለው ወስነው ለልጆቻቸው መማር የሚገባቸውን አስተምረው ለአዲስ ጉልበት ለአዲስ ኃይል አነሳሱ። በአንጻሩ ጥቁሮች በዘፈናቸው በትውፊታቸው በንግግራቸው በተረታቸው ሁሉ በደላቸውን ደጋግሞ እያነሱ ልጆቻቸውን አስተማሩ። ዛሬ ከሁለት ምዕተ ዓመት በኋላ አሜሪካ ያለው ሁኔታ ስንመለከት ጆዎች አብዛኛውን ዕውቀት አብዛኛውን ሀብት አብዛኛውን ፓወር ይዘዋል። ለምን? ትናንትናን የመከሩት የተወያዩት ዛሬ ለመስራት ነበር። በአንጻሩ ጥቁሮች ዛሬ አይኖሩም፣ ትናንትና ውስጥ ነው ያሉት። ትናንትና የደረሰባቸውን በደል እየዘፈኑ እሱን እያሰቡ ልጆቻቸውም እንዲጎዱ ሆኗል። ትናንት የነበረን በደል እንዳይደገም መስራት ማለት እንዴት አድርገን ነጋችን እንሰራለን ማለት ነው። ስለዚህ ኢትዮጵያ ውስጥ በጣም ውብ የሆኑ ታሪኮች አሉ። አስደሳች የሆኑ ዘመናት ነበሩ። አልፎ አልፎም ሰው አብሮ ሲኖር እንደሚጋጨው ግጭቶች፣ ችግሮች ነበሩ። እነዛ ችግሮች እንዳይደገሙ በትክክል ለመማር ዝግጁ የሆነ ትውልድ ከሆነ አሁን ባለው ሁኔታ ነገሮች ለመቀየርና ወደ ላቀ ደረጃ ለመሸጋገር መልካም እድል ያለ ይመስለኛል። መሆንም ያለበት እሱ ነው ብዬ አስባለሁ። የሀገሪቱን ታሪክ በራሳቸው እይታ እያዩ ከራሳቸው ፍላጎት ጋር እያያዙ ለተደራሲያን የሚያደርሷልና በተለይ ማህበራዊ የሶሻል ሚዲያን በሚመለከት መጀመሪያ ማለት የሚገባና ማሰብ ያለብን ነገር ኢትዮጵያውያን ሐሳባቸውን ለማካፈል ለመጻፍ ለመናገር የሚቆጠቡ ህዝቦች ስለሆኑ ለመጻፍ የሚደፍር ማንኛውም ሰው ሲኖር ሊበረታታ ይገባዋል። መጽሐፉ በራሱ ምስጋና የሚገባውን ካመን በኋላ አጻፍ ስርዓቱ የሚጠቀምበት ቋንቋ ከመደመር ይልቅ በታኝ መሆኑ እነዚህ ነው በሂደት እያረምን መሄድ አለብን። አሁን ያለው ትሬንድ የሚጽፉ ሰዎች ቀድመን ስለኛ ክፉ ስለጻፉ ብቻ መጥላት ሳይሆን መጻፋቸው መልካም መሆኑን ካየን በኋላ እሱን መግራት ያስፈልጋል። በባህሪው ሶሻል ሚዲያ በአጭር ጊዜ ዓለምን የወረረ ነገር ነው። ዓለም ውስጥ እስካሁን ካለ ክስተት በሶሻል ሚዲያ ፍጥነትና ልክ ዓለምን የወረረ ነገር የለም። እስልምናና ክርስትና ላለፉት 2000 ዓመታት ገደማ ሁለቱ በተለያየ ጊዜ ማለት ነው የነበራቸው ቆይታ በብዙ ሀብት በብዙ የፍቃደኛ ሰባኪዎች ጭምር ሰፊ ስራ ቢሰሩም እስካሁን ዓለም ላይ ያላቸው የአባላት ቁጥር 2 ቢሊዮን ብቻ ነው። ካንሰር፣ ኤችአይቪ ኤድስ፣ ወባ 2 ቢሊዮን ህዝብ በዘመናት መካከል ሊያጠቃ አልቻለም። የመኪና የስልክ ማንኛውም ቴክኖሎጂ ቢወሰድ በሶሻል ሚዲያ ልክ ክስተት መሆን አልቻለም። ሶሻል ሚዲያ በ8 ዓመት ውስጥ 2.5 ቢሊዮን በላይ ህዝብ ዜጎች ያሉት ማህበራዊ አውድ ነው። ከሃይማኖት በላይ ከበሽታ በላይ ከኢኮኖሚ በላይ ኤክስፖኔንሻል ግሮዝ ያሳየ ክስተት ነው። ልናቆመው አንችልም፣ ነገም ልናቆመው አንችልም። በዚህ አውድ ውስጥ እያጋጠመን ያለው ችግር በየቀኑ የምንዘራቸው ዝሬቶች ውጤት ናቸው። በየቀኑ በምክንያት የሚያምን ዜጋ ብንፈጥር፣ በየቀኑ ኢንፎርሜሽን በመስጠትና በመቀበል የሚያምን ዜጋ ብንፈጥር፣ በኢንፎርሜሽንና በዳታ መካከል ያለው ልዩነት የሚያቅ ዜጋ ብንፈጥር፣ አብዛኛው የምናያቸው ሜታ ዳታዎች ትክክለኛ ዳታ አይደሉም። ዳታ ትክክለኛ መሆኑን የሚረጋገጠው
ተሳስሮ አናላይዝ ሆኖ ኢንፎርሜሽን ሲሆን ነው። በሶሻል ሚዲያ የምናገኛቸውን ዳታዎች እንደ ኢንፎርሜሽን የማይወስድ አናላይዝ የሚያደርግ ትውልድ ቢፈጠር ኖሮ ሶርሱ ከየት ነው፣ የት አገኘው፣ መቼ፣ እንዴት ነው ሲያጣራ ውሸት መሆኑን በቀላሉ ማወቅ ይችላል። አሁን ዘጋቢው ብቻ ሳይሆን ተቀባዩም ነው ችግር ያለበት። ተቀባዩም ሶርስ ጠያቂ፣ ሞጋች፣ ምክንያታዊ ስላልሆነ በስሜት የሚገፋፋ ስለሆነ አርቲፊሻል ውሸት ዜናዎች ቶሎ ብለው ሰው ጋር ይዳረሳሉ። በሌላ መንገድ በዚህ አውድ ውስጥ ያሉ ተዋጊዎች ወይም የሶሻል ሚዲያ አክተሮች ያልገባቸው ሚስጥር ደግሞ አድቨርሰሪ ላይ ኔጌቲቭ ዜናዎች ማብዛት የሚሰራው ለአንተ ሳይሆን ለጠላት ነው። በተደጋጋሚ ስለሆነ ግሩፕ ስለሆነ ግለሰብ ክፉ መናገር ብዙ ሰው አቴንሽን ሰጥቶት እንዲከተለው የሚያደርግ እንጂ የሚጎዳው አይደለም። የኛ በባህሪው ኔጌቲቭ ነው። ኔጌቲቭ ደግሞ የሚሰራው ለተቃራኒ ነው። ከዚህ ነገር ለመቆጠብ እንዲቻል ሰው እየተማረ ልምድ እየወሰደ ሲሄድ ይለወጣል ብዬ አስባለሁ። አሁን ባለው ሁኔታ ሶሻል ሚዲያ እየጠቀመን ነው ወይስ እየጎዳን ያለው ብለን ስናስብ ጥቅሙ በጣም አነስተኛ ነው፣ ጉዳቱ ያመዝናል። ይሄንን ቀይሮ ለመረጃ ልውውጥ፣ ለእውቀት ልውውጥ፣ ለሐሳብ ልውውጥ፣ ለሐሳብ ሙገታ የምንጠቀምበት መድረክ የመሆን ዕድሉ ግን ሰፊ ነው። ዩኒቨርሲቲዎች ከሰሩ፣ ምሁራን ከሰሩ፣ ወጣቶችም እየገባቸው ልምድ እያገኙ ሲሄዱ ገና አዲስ ቴክኖሎጂ ስለሆነ በሂደት ተለውጦ የምንገለገልበት እንደሚሆን እምነት አለኝ። መደረግም ያለበት በዛው አግባብ ነው ብዬ አስባለሁ። ፋይዳውም የጎላ ነው አጠቃቀማችን ጥሩ ከሆነ ማለት ነውና እንደው እንደ እናንተ ክልል የወጣቱ የህብረተሰብ ክፍል ታሳቢ በማድረግ ራሱንና ሀገሩን እንዲጠቀም በማድረግ በኩል እየሰራችሁት ያለው ስራ ነው? ወጣቱ በሁለት ጎራ ልናየው እንችላለን። በአንድ በኩል በጣም ፈጣን ጭንቅላት ያለው ቶሎ መማር የሚችል በምክንያት ከነገርከው ማድመጥ፣ ማመን፣ መስራት የሚችል ኃይል ነው። በሌላ በኩል ደግሞ ግልፍተኛ ነው፣ ስሜታዊ ነው። ይሄንን እንዴት አስታርቀን ለምንፈልገው ዓላማ እናውላለን ነው። አንደኛው የግልፍተኛ ወይም ኢሞሽናል ሰዎችን ማስታገሻ መንገድ የሚናገሩበት የሚተነፈሱበትን አውድ ማስፋት ነው። በሶሻል ሚዲያም ይሁን በኮንቬንሽናል ሚዲያም ይሁን ሐሳባቸውን እየሰጡ ሐሳባቸው ደግሞ እየተገራ እየታረመ ሲሄድ ሰዎቹ ሞር ሻርፕን እየሆኑ እያደጉ እየበቀሉ ይሄዳሉ። ይሄ በአንድ ወቅት ውስጥ የሚሰራ ስራ አይደለም። በትምህርት ቤት፣ በሃይማኖት ተቋማት፣ በወላጆች፣ በተለያዩ ሶሻል ፋብሪክስ እና እንደዚሁም በሚዲያው ጭምር በሚሰራ ስራ ነው ትውልድ የሚቀረጽበት። አሁን ባለው ሁኔታ ሰፋፊ ውይይቶች ከወጣቶች ጋር እያደረግን ነው። ወጣቶች ብናደምጣቸው ሐሳብ እንዳላቸው ብናደምጣቸው አገር ገንቢ መሆናቸውን ሲነገራቸውም የሚሰሙ መሆናቸውን ለማየት ችለናል። እንግዲህ ኢትዮጵያ ውስጥ አብዛኛው ህዝብ ወጣት ነው። ኦሮሚያን እንደ ምሳሌ ወሰን እንደሆነ ከ47% በላይ ኦሮሞ ከ15 ዓመት በታች ነው። ይሄንን እያደገ ያለ ኢመርጂንግ ኃይል የዘነጋ ኢኮኖሚ የዘነጋ ፖለቲካ መሻገር አይችልም። ትኩረታችን መሆን ያለበት ይሄ እየበቀለ ያለውን ኃይል ተረድተን የኛንም ፍላጎት በወጉ አስረድተን ኃይል ሆኖ ጉልበት ሆኖ የዚህን ሀገር ሰላም የዚህን ሀገር ልማት አንድነት መጠበቅ የሚችል ትውልድ ማድረግ ነው። አንደኛ ሀገሩ የሱ ነው። እኛ ካልገራ ነው ፈሪ መስመር ይስታል። ያ እንዳይሆን ደግሞ የፖለቲካ አመራሮች፣ ምሁራን ሰፊ ስራ ይጠበቅባቸዋል። አንዱ መታወቅ ያለበት ጉዳይ ጭንቅላት ክፍት መቀመጥ አይችልም። ወይም ጥሩ ነገር ትመገበዋለህ ወይ መጥፎ ነገር ትመገበዋለህ። የተመገበውን ነው የሚወስደው። በተደጋጋሚ የሚመገበው መጥፎ ነገር እንዳይሆን መልካም ነገር እንዲሆን ደግሞ ጉዳዩ የሚመለከተው ሁሉ ተባብሮ ይሰራ ይገባዋል ማለት ነው። ተባብረን ከሰራን ተባብረን ጭንቅላታቸው ውስጥ መልካም ካስቀመጥን ነገ የሚያጋጥመንም ያው ውጤት እንደሆነ ምንም ጥርጥር የለውም። ከዚህ አንጻር በጣም መልካም ጅምሮች አሉ። እነዚህን በማጠናከር መጻኢ ጉዟችን ብሩህ ይሆናል የሚል እምነት ነው በእኛ በኩል ያለው። እንግዲህ አንድ ሊሰመርበት የሚገባው ጉዳይ ከአማራ ክልል ቀጥሎ ሰፊ አማራ ያለው ኦሮሚያ ክልል ውስጥ ነው። ከኦሮሚያ ክልል ቀጥሎ ሰፊ ኦሮሞ ያለው አማራ ክልል ውስጥ ነው። በዞን ደረጃ ተደራጀ አለ። ከዛም በላይ ቅድም እንዳነሳሁት ጎንደር ውስጥ ጎራዳ አለ፣ ጎጃም ውስጥ በጣም በርካታ ኦሮሞ አለ፣ ወሎ ውስጥ በጣም በርካታ ኦሮሞ አለ፣ ሸዋም እንደዚሁ የተቀላቀለ ነው። ብዙ ኦሮሞ ያለውም እዚሁ ክልል ነው፣ ብዙ አማራም እዛ አለ። ይሄ ነባራዊ ሀቅ ነው። እዚህ ሀቅ ላይ ተንተርሰን ከአጭር ጊዜ አንጻርና ከረጅም ጊዜ አንጻር ማየት ያለብን ነገር አለ። አንደኛ የአማራ ክልል ህዝቦች፣ የኦሮሚያ ክልል ህዝቦች በተለይ ደግሞ አዲሱ ትውልድ ማሰብ ያለበት ነገር መልቲሊንጓል መሆን
ሁሉንም ቋንቋ መናገር መቻል ጸጋ ነው ብሎ መቀበል አለበት። በአማራ ክልል የኦሮምኛ ትምህርት መጀመር አለበት። በኦሮሚያ ክልል የአማርኛ ትምህርት መጀመር አለበት። ቋንቋ ብቻውን ይፈስ አይደለም። ወግ አለበት፣ ተረት አለበት፣ ባህል አለበት፣ ትውፊት አለበት፣ ታሪክ አለበት። እዛ ውስጥ አንዱ ያንዱን እያወቀ እየተማረ ሲሄድ ይበልጥ ይወራረሳል። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ፣ ኦሮሚያ ክልል ከአምስተኛ ክፍል ያለውን ወደ አንደኛ ክፍል አድርጎ ማስተማር ፍጥነት ካልወሰነ በስተቀር እዚህም እዚያም የተለያየ ቋንቋ እየተናገር የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው የሚሆነው። ከረጅም ጊዜ አንፃር ሁለቱ ክልሎች እየመከሩበት ያለ ጉዳይ ቢሆንም ሊሰራበት የሚገባው አንዱ ነገር እዚያም አማርኛ እዚህም ኦሮምኛ ማስተማርና ሰው ሁለቱንም ቋንቋ እንዳሻው መገልገል የሚችል ማድረግ ነው። ይሄ ብዙ ነገር እንድንማማርና ከጥፋት እንድንታቀብ ያግዘናል። በሌላ መንገድ ከአጭር ጊዜ አንፃር ደግሞ አሁን የጀመርነው አይነት ኮንፈረንስ ይቀጥላል። በአማራ ክልልም በኦሮሚያ ክልልም ማስተዋወቅ፣ ማዋሃድ፣ ማግባባት እዚያ ውስጥ የብሔር መልክ እንዲይዝ የሚያስቡ ኃይሎች ቁጥራቸው እያነሰ ሰላም የሚሻው ህዝብ ደግሞ እየበረታ በሚሄድበት ሰዓት ማርጂናላይዝ ይሆናል። ፍላጎቱ የለም ማለት አይደለም። መቼ ቢኖራል ፍላጎቱ ግን ጉልበት ኖሮት ጥፋት እንዳያመጣ ይሆናል። ኦሮሚያ ውስጥ ያጋጠመው በድላ ያጋጠመው ግጭት በሁለት መልክ ቢታይ ጥሩ ነው። የሞቱት ኢትዮጵያውያን ናቸው። ኢትዮጵያውያን ናቸው ሲባል ኦሮሞም ሞቷል፣ አማራም ሞቷል። አማሮች በደሌ አካባቢ ሞተው ኦሮሞዎች በደሌ አካባቢ አማሮች እንደገደሉ የሚያስብ ሰው ካለ ተሳስቷል። እንደዛ አይደለም። በጋራ የሚኖሩ አማሮችና ኦሮሞዎች በማይገባ በማያስፈልግ ግጭት ተጣልተው ሁለቱም ወገን ሞቷል። ይሄ አሸናፊ የለውም። በመገዳደል ውስጥ አሸናፊ፣ በመጠፋፋት ውስጥ አሸናፊ እንደሌለ አንዱ ማሳያ ነው የሚሆነው። ነገም ቢደገም አማራም ይሙት ኦሮሞ ገዳይ አሸናፊ መሆን አይችልም። ገዳይ ሁሌም ተሸናፊ ነው። በሐሳብ ነው ማሸነፍ ያለብን እንጂ በደም አይደለም፣ በጉልበት አይደለም። ስለዚህ እንደዚህ አይነት ግጭቶች ጎጂ መሆናቸውን ህዝቡም ከልምዱ እየተማረ ፖለቲካ አመራሩን ኮንሺየስሊ ይሄ ጉዳይ ሊያጋጥም እንደሚችል አስቦ እየሰራበት መፍትሄ እያገኘ ከረጅም ጊዜ አንፃር ደግሞ ህዝቡን እያዋሃድን ስንሄድ የሚፈታ ይሆናል። ግጭት አቨርት ማድረግ አይቻልም፣ ማስቀረት አይቻልም። ከሰው ባህሪ ከሰው ታሪክና ማንነት ጋር ያለ ነው። ግጭቱ ግን እንዴት ጥፋት ሳያስከትል ህይወት ሳይቀጥፍ ሊገታ ይችላል ነው ጉዳዩ መሆን ያለበት። ለዚህ ደግሞ የህግ የበላይነት ያስፈልጋል። የአንዱ ሲበደል ሄዶ የሚጮህበት ሄዶ የሚያመለክትበት አቤት የሚልበት እና የሚያደምጠውም ኃይል ያስፈልጋል። እሱን እያደረግን በምንሄድበት ሰዓት ጉዳዩ የተፈታ ይሄዳል። አልፎ አልፎ እንደዚህ አይነት ግጭት በአማራና በኦሮሞ ብቻ ሳይሆን በኦሮሞዎች በተለያየ ጎሳ በሃይማኖት ያጋጥማል። ግጭቱ ሁሌም ያጋጥማል። ህዝብ እየተማረ እየፈታው ይሄዳል። ማተኮር ያለብን አሁን ያለው ግጭት ለምን ተፈጠረ ብቻ ሳይሆን ዳግም እንዳይፈጠር ምን ብንሰራ ይሻላል ነው። ዳግም እንዳይፈጠር ያለው ምርጫ ህዝቡ እንዲተዋወቅ፣ እንዲዋሃድ፣ እንዲዋደድ አብሮ መኖር ጠቃሚ መሆኑን እንዲያስብ በሁሉም መንገድ መስራት ያስፈልጋል። እሱን ስናደርግ ጉዳዩ የተቀረፈ ይሄዳል የሚል እምነት ነው ያለኝ። ግን አሁን እንደዚህ አይነት ግጭቶች እንዲከሰቱ የሚያደርጉት አሁን ያለው ወቅታዊ የፖለቲካ እርምጃ ለግጭቱ መንስኤ ነው ብለው የሚያስባሉ። ለምሳሌ ከፍትሃዊነት ጋር በተያያዘ ፍትሃዊ ተጠቃሚነት በሀገሪቱ ስለሌለ ይህን ሰበብ በማድረግ ግጭቶች ይከሰታሉ ይላሉ። የኢኮኖሚክ ክራይሲስ ግለሰቦች ብዙ ሀብት የመያዝ እና ብዙዎች ደግሞ የማደየት ችግር የኢትዮጵያ ሳይሆን የዓለም ችግር ነው። ዓለም ላይ ያለ በሽታ ነው። በንጽጽር ኢትዮጵያ ውስጥ ያ እንዳያጋጥም ከፍተኛ ጥረት ይደረጋል። የሆነ ሆኖ የኢኮኖሚክ ክራይሲስ ቶሎ ወደ ሰው ወደ መጋደል ያመራል የሚል ድምዳሜ ግን ትክክል አይደለም። ኢኮኖሚክ ክራይሲስ ካለ ፕሮቮክ የሚያደርግ ኃይል ካለ እሱ ምላሽ የሚያገኘው ከጉዳዩ ጋር ትስስር የሌለው አርሶ አደር ደሃ ላባደር በመግደል ሊሆን አይችልም። ችግር ያለ እንደሆነ በንግግር በውይይት በዳታ ሊፈታ ይገባል። አሁን ባለው ሁኔታ ሁሉም ክልሎች ራሳቸውን ያስተዳድራሉ፣ ራሳቸውን ያለማሉ። ፕራይመሪሊ ማየት ያለባቸው እነሱ ያላቸውን ተጠቅመው ስራቸውን እየሰሩ ወይስ እየሰሩ አይደለም የሚለው ነው። ክልሎች ሚናቸውን መወጣት ሲያቅታቸው ተጨማሪ ድጋፍ ከፌደራል መንግስትም ሊሆን ይችላል፣ ከሌሎች ዓለማትም ሊሆን ይችላል፣ ከህዝቡም አትላርጅ ሊሆን ይችላል መጠቀም የሚችሉበት እድል ሰፊ ነው። እንደዚህ አይነት ጉዳይ ስላጋጠመ ነው አሁን ግጭት እያጋጠመ ያለው የሚለው ጉዳይ ግን አሳማኝ መስሎ አይሰማኝም። ምክንያቱም የተጋጩት አርሶ አደሮች ናቸው። ሁለት አርሶ የሚያድር የሰበሰበውን ሰብል ያልበላ አርሶ አደር ኢኮኖሚን ያጋጨው የሚል እሳቤ ትክክል አይደለም።
ፕሮቮክ የሚያደርጉ ሰዎች ግን ካሉ እነሱ ማሸነፍ ችለው ሰው የሞተበት ዋናው ምክንያት እኛ ስራችንን መስራት ስላልቻልን። እኛ ስራችንን ስንሰራ ሁሌም እንደዚህ አይነት ሐሳብ አለ፣ ግን አሸናፊ ሆኖ ሰውና ሰው ሊያጋጭ አይችልም ተብሎ ቢወሰድ ነው መልካም የሚሆነው። ስለዚህ አሁን በአማራና በኦሮሚያ ክልል ነዋሪዎች ዘንድ ያለውን የማህበራዊ መስተጋብር በማጠናከር በኩል እንዲሁም ደግሞ በንግድ ትስስራቸውን እንዲያጠናክሩ በማድረግ በኩልስ ወደፊት የሚሰሩ ስራዎች ይኖሩ ይሆን? አዎ ሰፊ ስራ ይሰራል፣ መሰራትም አለበት። አንደኛ አርቲስቶች የሁለቱን ህዝብ ባህል አንድነት በሚያጎለብት ስራዎች ላይ የጭንቅላት ውጤቶቻቸውን በማውጣት ህዝብ ማስተማር አለባቸው። ያ በጣም ጠቃሚ ነገር ነው የሚሆነው። ሁለተኛ ምሁራን ያልተንሻፈፈ ጥናት በማጥናት ህዝብ ማዋሃድ አለባቸው። ሶስተኛ የፖለቲካ አመራሮች እንዴት በኢንፍራስትራክቸር ብናስተሳስረው ህዝቡን በጋራ አንዱ ለአንዱ ሽጦ የሚገባበትን ብናመቻች ምን ያህል ሰላምን ሊያረጋግጥ ይችላል፣ አብሮነት ሊጎለብት ይችላል ብለው አስበው ሊሰሩ ይገባቸዋል። ከዚህ አንጻር የአማራና የኦሮሚያ ክልል ከሌሎችም ክልሎች ጋር የጋራ ፕሮጀክቶች በሀገር ደረጃም በአጎራባች ክልሎች ደረጃም የሚታሰቡ አሉ። እነሱን እየሰራን አጎራባች ወረዳዎች፣ ዞኖች እያሳሰረን ስንሄድ ፖለቲካ አመራር ብቻ ሳይሆን ምሁሩም ያን እየሰራ ሲሄድ ወጣቱም ውጤቱን እያየ ሲሄድ የሰላም ዋጋ ትልቅ መሆኑ የተገነዘበ ሲሄድ መካከላችን ያሉ ችግሮች እያነሱ አብሮነታችን ደግሞ እየጎለበተ ይሄዳል የሚል እምነት አለኝ። እኛም በዚሁ አግባብ እየሰራን ነው። ይሄም ኮንፈረንስ የዛ ስራ አካል ተደርጎ ነው የሚታሰበው። አሁን የተጀመረውንስ የህዝብ አሁን በሁለቱ ክልሎች ደረጃ በባህር ዳር ኮንፈረንስ ተካሂዷል። ከተወሰነ ጊዜ በኋላ አጎራባች ዞኖች በየከተማቸው ኮንፈረንስ ያካሂዳሉ። ይሄ በሁሉም ወረዳዎችና ቀበሌዎች በርካታ አማራና ኦሮሞ አብሮ የሚኖሩበት ወይም በርካታ ሌላ ብሔር ከኦሮሞ የሚኖሩበት አካባቢ ላይ የሚሰራ ይሆናል። ይሄ ሞር እንድንተዋወቅ እንድንግባባ ችግርም ካለ በንግግር የመፍታት ባህል እንዲጎለበት የሚያደርግ ነው። ይሄን እያሰፋን ስንሄድ ማንኛውም ክስተት ሲያጋጥም ሰው ቁጭ ብሎ መክሮ ተነጋግሮ በንግግር ብቻ የሚፈታበትን ባህል እንዲያጎለበት በር ይከፍታል የሚል እምነት ስላለ የተሰራ ስራ ነው። ይሄን አጠናክረን ወደፊት እንደ ባህል እየተወሰደ ችግርም ሲያጋጥም ሰው በንግግርና ምክክር ብቻ መፍታት እንደ ብቸኛ አማራጭ እያደረገ ግጭት ይቀንሳል የሚል እምነት ነው ያለን። ግጭትን ማጥፋት አንችልም፣ መቀነስ ግጭትን ገቨርን ማድረግ ነው የምንችለው። እሱን ለማድረግ ደግሞ እኛም ፕሮአክቲቭ ሆነን ልንሰራ የሚገባን ስራዎች እንደ ድርጅት እንደ መንግስት እየሰራን እንገኛለን። ይሄ በሀገር ደረጃም ትኩረት ያገኘ ጉዳይ ስለሆነ ወደፊት እንደዚህ አይነት ጉዳይ ሲያጋጥም ያነሰ ጥፋት ብቻ እንዲያጋጥም ማክሲመም ጥረት ይደረጋል ብዬ አስባለሁ። አሁን ያለውም ጅምር በዚሁ አንጻር ማየት ጥሩ ነው። መልካም። በመጨረሻ የሚያስተላልፉት መልእክት ካለ እድል እንስጣት። መልእክቴ አንድ ነው። እሱም አብሮነት ላይ እንስራ፣ አንድነት ላይ እንስራ። አንድ መሆን ያለውን ጉልበት በታሪክ ውስጥም ዛሬም ነገም ማየት የሚያስችል በርካታ አማራጭ ስላለ የእናንተ ሚዲያ ላሉት ኦዲየንስ በርካታ ኔጌቲቭ አስተሳሰቦች ስለነበሩ ያን ለመቅረፍ ከባህር ዳር ዩኒቨርሲቲ ምሁራን በማምጣት የፖለቲካ አመራሮች በማምጣት የህዝቡ አስተሳሰብ ወደ ቀና እንዲሄድ መልካም ጥረት ብታደርጉ በእኛም በኩል እንደዚሁ ቢሰራ ከኦሮሚያና አማራ ብቻ ሳይሆን ከሌሎች ክልሎች መሰል ስራዎች ቢሰሩ እንደ ሀገር ያለን ጉዞ የሰመረ ያማረ ይሆናል የሚል እምነት አለኝ። ሚዲያችሁን ከዚህ አንጻር በኩል አስተዋጽኦ እንዲያደርግ አደራ ማለት ፈልጋለሁ። አመሰግናለሁ።